ሰላም እንዴት ናችሁ? እንግዲህ የአውሮፓ ሻምፒዮንስ ሊግ የ16 ዙር ወደ 8 ጥሎ ማለፍ የሚያደርጉት ውድድር በመጪው ማክሰኞና እሮብ ቀጥሎ የሚካሄድ ይሆናል። ይህን ጨዋታ እንግዲህ በጣም ዓለም በጉጉት የሚጠብቀው ጨዋታ በተለይ አንዳንድ ጌሞች እጅግ በጣም ታሪካዊ ጌሞች በድግግሞሽ የሚገናኙበት ሁኔታ በተለይ ቼልሲዎች ፓሪሰን ጀርመን፣ ሪያል ማድሪድ ከማንቸስተር ሲቲ፣ ባርሴሎና ከኒውካስትል የሚያደርጉት ጨዋታ እጅግ በጣም የሚገርም ሁኔታ ነው። ምክንያቱም ሆን ተብሎ የተደረጉ እስከሚመስሉ ድረስ እጅግ በጣም ዓለም በጉጉት የሚጠብቀው ጨዋታ ነውና እኔ እንግዲህ ስለሱ ጨዋታ ለማንሳት የምፈልገው ምክንያቱም ክለባችን አርሰናል ወይም መድፈኞቹ ወደ ጀርመን አቅንተው በሌቨርኩሰን አሬና ባየር ሌቨርኩሰንን የጀርመኑን ቡድን የሚገጥሙበት ጨዋታ ከወዲሁ በጉጉት የሚጠበቅ ይሆናል። ምናልባት አንዳንድ ቁጥሮች እንደሚናገሩት ወይም አንዳንድ ሚዲያዎች እንደሚሉት ባየር ሌቨርኩሰኖችን ቀለል አድርጎ የማየት ነገር ይህም ምክንያቱም በአርሰናል ላይ ጌም ኦቨር የሚለውን ጨዋታ ለመጫወት ብናሸንፍም እንግዲህ እንደምናሸንፍ ስለሚታወቅ አርሰናል ቢያሸንፈውም ያሸነፈው እኮ ባየር ሌቨርኩሰንን ነው የሚለውን ቁጥራዊ ዝቅተኝነት ግምት ለመስጠት የተጠቀሙበት ወይም የሄዱበት መንገድ ነውና እንግዲህ ባየር ሌቨርኩሰን ይህን ያህል ቀላል የሚባል ተጋጣሚ አይደለም እውነትን ለመናገር ምክንያቱም በአውሮፓ ሻምፒዮንስ ሊግ እያንዳንዱ ቡድን የሚመጣበት መንገድ እጅግ በጣም ራሱን አጠናክሮ እጅግ በጣም ክለቦችን ሊፈትን የሚመጣበት ምክንያት ነው የሚኖረውና ምክንያቱም ቦዶ ግሊምት የሚባለው የኖርዌይ ቡድን እንዴት አድርጎ ታላላቆችን ቡድኖች እነ ማንቸስተር ሲቲ እነ ኢንተር ሚላንን በደርሶ መልስ እያሸነፋቸው እንደመጣ ምክንያቱም በቁጥራዊ በሂሳባዊ ስሌት ስናየው ወይም በወረቀት ላይ ስናየው ቦዶ ግሊምት ማለት እጅግ በጣም ከዚህ ግባ የማትለው በጣም ትንሽ በኖርዌይ ሊግ ሊወዳደር የሚችል በአውሮፓ ሻምፒዮንስ ሊግ ምንም አይነት ታሪክ የሌለው ቡድን ነው። ነገር ግን በአውሮፓ ሻምፒዮንስ ሊግ ላይ ሲመጣ ምን ሆኖ እንደመጣ ቡድኖች እንዴት እያደረገ እየጣላቸው እንደመጣ የሚታወቅ ነውና እንግዲህ ክለባችን አርሰናል ምሽት 2 ሰዓት ከ45 ሲል ወደ ጀርመን አቅንቶ በሌቨርኩሰን አሬና የሚያደርገውን ጨዋታ እጅግ በጣም በጉጉት ምንም የሚመለከተው ዓለም በጉጉት የሚጠብቀው ምክንያቱም አርሰናል በአውሮፓ ሻምፒዮንስ ሊግ ያለውን አቋም ከ8 አሸንፎ ነው የመጣው። ምክንያቱም የአውሮፓ ሻምፒዮንስ ሊግን በአንደኝነት እየመራ የመጣ ቡድን ነው። ስለዚህ ባየር ሌቨርኩሰን ደግሞ እንግዲህ እንዴት ሆኖ እንደመጡ እናውቃለን። ምክንያቱም እነሱም ቢሆን ከአትላንታ ጋር አትላንታን እንዴት አድርገውት እንደመጡ እናውቃለን። ይህ ጨዋታ ቀላል ይሆናል ተብሎ አይጠበቅም። በአርሰናል በኩል እንግዲህ እኔ እንደሚመስለኝ የኔን ግምታዊ አሰላለፍ ሳወጣ እንግዲህ በረኛችን ዴቪድ ሲሞን ራያ ነው ማንም የሚከለክለው የማይኖረው። በተከላካይ በኩል ስናይ ዊሊያም ሳሊባ ለዚህ ጨዋታ ይደርሳል ተብሎ ነው የሚጠበቀው። ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ዩሪያን ቲምበር እና ፔሮ ኢንካፔ ይጠበቃሉ በመከላከል ወይም የኋላ ዘቡን በመጠበቅ እንዲሁም በአማካይ ስፍራ ላይ ዲክላን ራይስ፣ ማርቲን ዙቢሜንዲ እንዲሁም ማርቲን ኦዲጋርድ ከጉዳት የተመልሶ ምናልባት በዚህ ጨዋታ ላይ ይኖር አይኖር ያን ያህል እርግጠኛ ባይሆንም ሚካኤል አርቴታም እንደሰጠው ነገ እንግዲህ አንድ የትሬኒንግ ሰዓት ይኖረናል በዛ ሰዓት ላይ የምንገመግመውና የምናውቀው ይሆናል የሚል መግለጫ ነው የሰጠ። ኤቭሪቺዜ ይኖራል ተብሎ ነው የሚጠበቀው። እንግዲህ በአጥቂ መስመር ላይ ቡካዮ ሳካ፣ ቪክተር ዩከሬሽ እና ሊያንድሮ ትሮሳርድ ይመሩታል ተብሎ ይጠበቃል። የአርሰናል አስተላለፍ እንግዲህ 4-3-3 ይወራል ተብሎ ይጠበቃል። 4-3-3 ይወራል ተብሎ ነው የሚጠበቀው። ምክንያቱም አጫዋወታቸውን ይቀይራሉ ተብሎ አይጠበቅም። በሌቨርኩሰን በኩል ደግሞ እንግዲህ 4-2-3-1 ነው አብዛኛውን ጊዜ የሚጠቀሙት። በተለይ ሌቨርኩሰኖች በመስመር የሚያደርጉት ሩጫ በመስመር ላይ ክፍተቶችን ከተገኙ አርሰናሎችን ለመፈተን የሚሄዱበት መንገድ እጅግ በጣም የሚያስገርም ይሆናል ተብሎ ይጠበቃል። ምክንያቱም ይህ ጨዋታ እጅግ በጣም በጉጉት የምጠብቀው በጉጉት እንድጠብቀው የሚያደርገኝ ነገር ሌቨርኩሰኖችም ኳስን መሰረት አድርገው ፖስስ አድርገው የሚጫወቱ ቡድኖች ናቸው። አርሰናልም ደግሞ በኦፕን ስፔስ ምንድነው በክፍት ጨዋታዎች ላይ መጫወትን የሚፈልጉ ምክንያቱም እነዚህ ንክኪዎች ያልበዙበት መከላከል መሰረት ያላደረገ በሎ ብሎክ የሚጫወቱ ቡድኖች ጋር ሲገጥም የሚቸገረውን ያክል ኳስን ሰጥተው ሲጫወቱ በነፃነት የሚጫወት ቡድን ነው የሚሆነውና ጥሩ ጨዋታ ይሆናል ብዬ እጠብቃለሁ። በሌላ በኩል ግን እንደ ማጠቃለያነት ሳየው አርሰናል እንግዲህ በአውሮፓ ሻምፒዮንስ ሊግ ያለውን አቋም ያለውን እንግዲህ በዚህ ዓመት በአውሮፓ ሻምፒዮንስ ሊግ አርሰናል ዋንጫውን ያነሳሉ ተብሎ ከሚጠበቁ ቡድኖች ውስጥ አንዱ እንደመሆኑ መጠን ሌቨርኩሰንን አሸንፎ በሌቨርኩሰን አሬና ያለውን ጨዋታ 2-0 አሸንፎ ይመጣል የሚል ግምት አለኝ። እናንተን ግምት ደግሞ እንግዲህ ኮሜንት ላይ እያስቀመጣችሁልኝ ቪዲዮውን ደግሞ ሼር፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ
ማበረታታችሁን ቀጥሉ። አርሰናል ይህንን ጨዋታ ግን 2-0 ያሸንፋል። በዚህ ጨዋታ ላይ ቪክተር ዮከሬሽ እና ቡካዮ ሳካ ጎሎቹን ያስቆጥራሉ የሚል ግምት አለኝ። እንደተለመደው ዴቪድ ሲሞን ራያ ደግሞ መረቡን ሳያስደፍር ክሊንሺት ይዞ ይወጣል ብዬ እገምታለሁ። የእናንተን ግምት ኮሜንት ላይ አስቀምጡልኝ። ቪዲዮውን ግን ሼር አድርጉ፣ ላይክ አድርጉ፣ ፔጅን ሰብስክራይብ አድርጉ። መልካም እድል ለውዱ ክለባችን አርሰናል።